እንስሳት ጋር አብረን ነው ስንጠቀም ነበር። ዳከትኪ ሁለት ጋር እንደጋ እንደቆጪ ዘመዶት ከኔ እንደበት ከርጋሻ አተብራሁት እንሰን ጋር ተደይስ ጋዳሁት ተላህ ከዚህ በፊት የምንጠቀመው ውሃ በጣም ቆሻሻ ነበር። በጣም ቆሻሻ ያው ሰው ማይጠጣውን ስንጠጣ ነበር። ወረድ ብላ የብርሰውን ስብስብ አድርገን በየቤክሰን በኩል በኢድር ቦታ ላይ በለቅሶ ቦታ ላይ በልማት ቀንም ወረድ ብላ በእቁ ቦታ ላይ ወርደን የብርሰቡ ግንዛቤ ሰጥተን እስከዚህ ደረጃ የደረሰበትም ዓላማ አለ። ምክንያቱም መንግስትን ብቻ ስንጠብቅ መንግስትን ብቻ መንግስት የቱን ሊያደርስ ይችላል? አንድ ሴት 100 ብር ወንድ 200 ብር ሲባል አዋጣን ነበር። እንደገና አነሰ ሲባል 100 ሴት 100 ወንድ 100 ሲባል 500 አንድ ላይ አዋጡ ሲባል እሺ ብለን ያዋጣን ነበር። مرس تدخلوا أنا تشكرهم كنت داك مرس أسدو أبين دبوتك مرس بهونا كايد كان مولا دقيقة ከዚህ በፊት በብዛት የሚታማው በጀርም ነው። ውሃ ለምሳሌ ማይሆነው ውሃ ስንጠጣ ማይበረሰቡ ይታማማል፣ በአንድ በሽታ ይበከላል። አሁን ንጹህ ውሃ ሲጠጡ ምንም ችግር የለም፣ ጥሩ ነው። የኮሚኒቲ ግንዛቤ ላይ ከፍ ያለ ለውጥ አምጥቷል። ሌላ እናም እንደወረዳ ብቻ በጀት ሲመጣ ብቻ መስራት አለብን የሚለውን ቲንኪንግ ቀይሮ እንዴት ፈልገን እንዴት የኮሚኒቲውን አቅም ተጠቅመን የኛን ሽፋን መጨመር እንዳለብን ሞር አንደርስታንድ እንድናደርገው አድርገዋል ማለት የነበረው ሽፋን 2016 ላይ 32% ነበር። በዚህ አንድ አመት ውስጥ 6% መጨመር ችለናል ማለት ነው። በሰው ደረጃ ብናይ ራሱ ከ15000 ህዝብ በላይ ነው ተጠቃሚ ያደረግነው ማለት ነው። ስለዚህ በሪሃቢሊቴሽኑ በኒው ኮንስትራክሽኑ በዚህ በ2017 ላይ ብዙ ተቋማት ነው በሪሃቢሊቴሽን ስናነሳ ወደ 21 ተቋም ሪሃቢሊቴት ማድረግ በተለይ ስፕሪንግ ኦን ስፖቶችን ሪሃቢሊቴት ማድረግ ችለናል። በኒው ኮንስትራክሽን ወደ 12 ኦን ስፖቶችን ገንብተናል። እጽዋቱ ለውሃችን የሚጠቅምበትን አግባብ እንሰራለን። ከግብርና ጋር ተመካክረናል። ያ ቦታ የሆነ ተዳፋቲም ስለሆነ የተለያዩ ጎርፎች የተለያዩ ሀብታችን በዚህ ይባክናልና ሀብት እንዳይባክን ተፋሰስ ያስፈልጋል። አሁንም ችግኙ ይቀጥላል። ያን ደግሞ ኮንቲኒየስ በሆነ ስራ ለመስራት ተስፋ እንሰጣለን። ይሄን ውሃን አይተንማ እኛም በደም አስተዋጽኦ እናደርጋለን። እቺ ውሃ አሁን አሪፍ ነው። ከዚህ በኋላ እንደገና ያዋጣን እናስተካክላለን። መገንባት ብቻ ግብ አይደለም። ግብ ሊሆን የሚችለው የተገነባው ተቋም ለተቀመጠለት ጊዜ ገደብ መስራት ይችላል። ከዛም በላይ መስራት ይችላል ነው ለኛ ግብ የሚሆነው ማለት ነው። ስለዚህ ይሄን ለማድረግ ባለፉት አመታት በየተቋሙ እንደተገነባ በየተቋሙ ዋሽኮችን እና ፌደሬሽኖችን ኦርጋናይዝ ማድረግ ነው የኛ ስራ የሚሆነው ማለት ነው። ስለዚህ ሰስቴናቢሊቲው እኛ ከዚህ እየደን ብቻ ማስጠበቅ አንችልም። ስለዚህ ማን ነው የሚያስጠብቀው? እዛ ያለው ኮሚኒቲ ነው።